ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ቆያችሁ? እንዴት ናችሁ? ዛሬም ኢሚኖሎጂ ቪዲዮ ይዤ ተገኝቻለሁኝ። ነገር ግን የምሰራው ቪዲዮ እየታየ አይደለም እና ገና ጀማሪም ነኝ። ቪዲዮ ኮፒ ሊንክ እያደረጋችሁ ከተመቻችሁ ለሌላ ሰው እንዲደርስ ሼር እያደረጋችሁ እንድትተባበሩኝ ነው። አመሰግናለሁ። ዛሬ ስለ ኢሚኖሎጂ ነው የምናየው። ኦቨርቪው ኦፍ ኢሚኖሎጂ ማለት ነው። የመጀመሪያ ዓመት የሜዲሲን ተማሪ የሆናችሁም ወይንም ደግሞ የሌላ የጤና ዘርፍ ተማሪ የሆናችሁና ኢሚኖሎጂን ማወቅ ለምትፈልጉ ዛሬ ባጭሩ በግልጽ ሁኔታ ለማስረዳት እሞክራለሁ። ኢሚኖሎጂ ማለት እንደምናውቀው ኢሚኖሎጂ ሲል ሎጂ ላይክ ባዮሎጂ፣ ፊዚዮሎጂ፣ ሎጂ ሲል ምንጊዜም የሚያጠና ሳይንስ እንደማለት ነው። ስለምንድን ነው የሚያጠናው? ስለ ኢሚዩኒቲ ማለት ነው። ኢሚዩኒቲ ማለት በሽታ የመከላከል አቅም አንድ ሲስተም ላይክ ኢንተጉመንታሪ ሲስተም፣ ስከለታል ሲስተም ስለ አጥንት የሚያጠና አሁን ለምሳሌ ወይም አጥንትና አጥንት ተያይዞ ያሉ ነገሮች አንድ ሲስተም ይሰራሉ፣ ስከለታል ሲስተም። ይህም ኢሚዩኒቲ። when we see the learning objectives like first describe about basic principle of immunology ስለ ኢሚኖሎጂ ፕሪንሲፕል መግለጽ ትገልጻላችሁ ይላል። ላይክ ከዛ በኋላ ኢኔት እና አኳየርድ ኢሚዩኒቲ የምንለው ምን ማለት ነው? አኳየርድ ኦር አዳፕቲቭ ማለት ነው። ዲስከስ ሂመራል እና ሴል ሚዲየትድ ኢሚዩኒቲ የምንለው ነገር አለ። በአንቲበዲ የሚሰጥ ሪስፖንስ እና በሴሎች የሚሰጥ ሪስፖንስ ምንድን ነው? ሃይፐር ሴንሲቲቪቲ ሪያክሽን የኛ ኢሚዩኒቲ ኤግዛጀሬትድ ኦቨር ፈንክሽን ሲያደርግ ማለት ነው። ሃይፐር ሴንሲቲቪቲ ሪያክሽን። ኤክስፕሌን ዘ ኔቸር ኤንድ ታይፕ ኦፍ አውቶ ኢሚዩን ዲዚዝ። አውቶ ኢሚዩን ዲዚዝ የምንለው የራሳችን ኢሚዩኒቲ ውጭ የገባን ኤግዞጂኒየስ የሆነ ፓራሳይት ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ኤኒ ማቴሪያል ያንን ፋይት አረኩ ብሎ ከራሳችን ሴል ጋር ፋይት ሲያደርግ ያ የራሳችንን ሴል ሲጎዳ ዊኮሊት አውቶ ኢሚዩን ዲዚዝ ማለት ነው። አውቶ ኢሚዩን ዲዚዝ። ዲስክራይብ አባውት ኢሚዩኖ ዴፊሽንሲ። ኢሚዩኖ ዴፊሽንሲ ዲዚዝ የምንላቸው ደግሞ ላይክ የኛ ኢሚዩኒቲ ባይ ጄኔቲክስ ሊሆን ይችላል፣ ባይ ኤኒ ፋክተር የኛ ኢሚዩኒቲ ሃይፖፋንክሽን መስራት ሲያቆም እንደማለት ነው። በዛን ጊዜ ኤክስፕረስ የሚሆኑ ዲዚዞች፣ በዛን ጊዜ የሚፈጠሩ ዲዚዞች ኢሚዩኖ ዴፊሽንሲ ዲዚዝ እንላቸዋለን። ራሽናላይዝ ኢሚዩናይዜሽን ኤንድ ታይፕ ኦፍ ቫክሲን፣ ስለ ቫክሲን አይነቶች የምናያለን ማለት ነው። when we see the next basic principles of immunology የኢሚኖሎጂን ቤዚክ ፕሪንሲፕል ስናይ ኢሚኖሎጂ ማለት አለ ስተዲ ኦፍ ስትራክቸር ኤንድ ፈንክሽን ኦፍ ኢሚዩን ሲስተም፣ ስለ ኢሚዩን ሲስተም ስትራክቸር ሊሆን ይችላል ፈንክሽን የሚያጠና ሳይንስ ነው። ኢሚዩን ሲስተም ሌላኛው ሲስተም ሆኖ to generate variety of cell and molecule capable of specifically recognizing and eliminating foreign invader ፎሬን የሆነ የሚያጠቃ አካልን ወይንም ፓቶጂንን በሽታ አምጪ ተህዋሲያንን ማለት ነው መጀመሪያ ሪኮግናይዝ አድርጎ ሪስፖንስ የሚሰጥ አንድ የተዋቀረ ሲስተም ነው ኢሚዩን ሲስተም ስንል ማለት ነው። ኢሚዩኒቲ ስንል ስቴት ኦፍ ፕሮቴክሽን ፍሮም ኢንፌክሽየስ ዲዚዝ ማለት ነው። ኢሚዩኒቲ ማለት ራሳችንን ከሆነ ኢንፌክሽየስ ከሆነ ዲዚዝ መከላከል መቻል ያ ኢሚዩኒቲ ይባላል። ኢሚዩን ሪስፖንሱ ኮሌክቲቭ ኤንድ ኮኦርዲኔትድ ሪስፖንስ ቱ ኢንትሮዳክሽን ኦፍ ፎሬን ሳብስታንስ ኦር አንቲጂን። አንቲጂን የምንለው ይሄ ፎሬን ለሰውነታችን ባዕድ የሆነ ነገር ማለት ነው። ማንኛውም ነገር ኢዜሬኒ ፓራሳይት፣ ፈንገስ፣ ባክቴሪያ፣ ኢዜሬኒ ሞለኪውል፣ ኢዜሬኒ ማቴሪያል ሊሆን ይችላል። ዊ ኮል ኢት አንቲጂን ነው የምንለው ማለት ነው። አንቲጂን ሚንስ ፎሪን ሳብስታንስ አለ ዛት ሪኮግናይዝ ባይ ኢሚዩን ሲስተም። በእኛ ኢሚዩን ሲስተም የኛ ኢሚዩን ሲስተም በጣም የተዋቀረ ነው፣ አንድ ሲስተም ነው። አንዱ ዲፌክት ከሆነ ሙሉ ሲስተሙ ዲስራፕት ይሆናል ማለት ነው። ምክንያቱም ኢት ኢዝ ኤ ቼን ኦፍ ሲስተም ማለት ነው። ሲስተም ስንል የሆነ አንዱ ከአንዱ ጋር የሚገናኝ ኔትወርክ የፈጠረ ነገር እንደማለት። አንደኛው ላይ ስታክ ሲያደርግ ሌላኛውንም አፌክት ያደርጋል ማለት ነው። ያ ሲስተም ደግሞ ሪኮግናይዝ የሚያደርገው ነገር ዊ ኮል ኢት አንቲጂን እንለዋለን ማለት ነው። አንቲጂን አንቲቦዲ የምንለው ፕሮዲስ ባይ በእኛ ኢሚዩን ሲስተም ፕሮዲስ የሚሆን እነዚህን ለሰውነታችን ባዕድ የሆኑ ነገሮችን ለማጥቃት የሚመረት እንደማለት ነው። ላይክ ወታደር ለምሳሌ ምን ይኖረዋል? ጠመንጃ ይኖረዋል ማለት ነው። ወታደርን ለምሳሌ ኢሚዩን ሲስተም ወታደሮች አሁን ለምሳሌ አንድ
የጦር ኃይል ምን ብለን ብንይዘው ኢሚዩን ሲስተም ብለን ብንይዘው ያ የጦር ኃይል ምን ሊኖረው ይችላል ማለት ነው? መድፍ ሊኖረው ይችላል፣ መሳሪያ ሊኖረው ይችላል። ያ ዊኮሊት አንቲበዲ ማለት እንችላለን ማለት ነው። ምንን ለመዋጋት? ጠላትን ማለት ነው። አንቲጅንን ለመዋጋት ዋት ኢዝ ዘ ሮል ኦፍ ኢሚዩን ሲስተም? የኢሚዩን ሲስተም ሮሉ ምንድን ነው? ኢሚዩን ሲስተም ኮንሲስትስ ኦፍ ኮምፕሌክስ ኦፍ ኔትወርክ ኦፍ ሴል ቲሹ ኦርጋን ዛት ወርክ ቱጌዘር ቱ ፕሮቴክት ዘ ቦዲ ፍሮም ኢሚዩን ሲስተም ሴሎችን ይይዛል፣ ቲሹዎችን ይይዛል፣ ኦርጋኖች። እነዚህ ሴሎች፣ ቲሹዎች፣ ኦርጋኖች አንድ ላይ ኮኦርዲኔት ሆኖ ምንን ነው ፕሮቴክት የሚያደርጉት ማለት ነው? ሃርምፉል ሰብስታንስን ከሰውነታችን የሚገባ ማንኛውም መጥፎ ነገር፣ ፓቶጀኒክ ማይክሮ በሽታ ሊያመጡ የሚችሉ ማንኛውም ማይክሮ ኦርጋኒዝሞችን ፍሮም ኤኒ ቲዩመር ሴሎች ራሱ ግሮዝ እንዳያደርጉ ይከላከላል ማለት ነው። ግሮዝ እንዳያደርጉ ይከላከላል ማለት ነው። ቤዚክ ኮምፖነንት ኦፍ ኢሚዩን ሲስተም። ኢሚዩን ሲስተም ኮምፖነንት ማለት የሚይዛቸው ነገሮች በውስጡ ላይክ ደብሊውቢሲ አለ። ለምሳሌ ሜን ኢሚዩን ሲስተም ኢንክሉድ ደብሊውቢሲ ስንል ላይክ ሊምፎሳይቶች ማለት ነው። ሊምፎሳይት ደግሞ ቢ ሊምፎሳይት እና ቲ ሊምፎሳይቶች አሉ ማለት ነው። ሊምፋቲክ ሲስተም ኢንክሉድ ሲስተሙ ደግሞ ሊምፋቲክ ሲስተም የምንለው ሲስተም አለ። ሶ ያ ሊምፋቲክ ሲስተም ምን ይይዛል? ሊምፍ ኖድን ይይዛል፣ ስፕሊንን ይይዛል፣ ታይመስን ይይዛል። ፊልተርስ ፓቶጅን ኤንድ ሰፖርት ዘ ኢሚዩን ሲስተም ነው። ሶ አንቲባዲ ፕሮቲን ፕሮዲውስድ ባይ ቢ ሴሎች ናቸው ይህን አንቲባዲ የሚያመርቱት ማለት ነው። ቢ ሴል ወደ ፕላዝማ ሴል ይቀየራል። ሶ ፕላዝማ ሴል አንቲባዲ ያመርታል ማለት ነው። ዛት ኒውትራላይዝ ፓቶጂንን ኒውትራላይዝ ያደርጋል ነው። ኮምፕሊመንት ምንለው ፕላዝማ ፕሮቲን ነው። ዛት ካን ቢ አክቲቬት ዳይሬክትሊ ባይ ፓቶጂን። ይህ ፕላዝማ ኮምፕሊመንት የምንለው ፕላዝማ ፕሮቲን ኢንአክቲቭ ነው። ሰውነታችን ውስጥ ሰርኩሌት የሚያደርግ ኢንአክቲቭ የሆነ ፕሮቲን ነው። ነገር ግን እንዴት አክቲቬት ይሆናል? አንደኛ ዳይሬክትሊ ባይ ፓቶጂን ማለት በፓቶጂን ሊሆን ይችላል። ሁለተኛ ኦር ኢንዳይሬክትሊ ባይ አንቲጂን አንቲቦዲ ኮምፕሌክስ ሊሆን ይችላል። በአንቲጂን አንቲቦዲ ኮምፕሌክስ ሊሆን ይችላል። ይሄ ነገር አክቲቬት የሚሆነው ማለት ነው ቱ ኢሊሚኔት ዘ ፓቶጂን። ሌላኛው ሜጀር ሂስቶኮምፓቲቢሊቲ ኮምፕሌክስ ኤምኤችሲ የምንለው ነገር አለ። ይሄኛው ምንድነው? ፕሮቲን ሆኖ የት ላይ ነው የሚገኘው ማለት ነው? ሴሎች ላይ የሚገኝ ማለት ሴል ሰርፌስ ላይ የሚገኝ ፕሮቲን ሆኖ ዛት አክት አስ ኤ ፕላትፎርም ቱ ፕሬዘንት ስሞል ፍራግመንት ኦፍ አንቲጂን ቱ ቲ ሴል። የሆነ ፕላትፎርም ነገር እንበለው። ያ ፕላትፎርም ምንድነው የሚሰራው ማለት ነው? ሴሎች ሰርፌስ ላይ ነው የሚገኘው። ሶ እነዚህን የአንቲጂኖችን ቁርጥራጮች እየተሸከመ እየወሰደ ለማን ይሰጣል? ለቲሴል ይሰጣል ማለት ነው። ቲሴል ስንል ሁለት አይነት ናቸው ሜንሊ ሲዲ4 ሄልፐር ሴል እና ሲዲ8 ሳይቶቶክሲክ ቲሴል የምንላቸው አሉ ማለት ነው። ሳይቶቶክሲክ ቲሴል የምንላቸው አሉ። ሶ ሳይቶካይን የምንላቸው አሉ። ሳይቶካይን ሳር ስሞል ፕሮቲን ዛት አክት አስ ኬሚካል ሜሴንጀር ኢን ኢሚዩን ሲስተም። ኢሚዩን ሲስተም ላይ እንደ ኬሚካል ሜሴንጀር የሚያገለግሉ ናቸው ሳይቶካይን የምንላቸው። አንደኛው ሴል ያመርታል ሳይቶካይን፣ ሶ ያን ሳይቶካይን ሌላኛውን ሴል አክቲቪቲ ያደርጋል ምናምን ልክ እንደዚህ ላይክ ሜሴጅ አስተላላፊ ይበላቸው። ነገር ግን ዊዝ ምንድነው ማለት ዊዝ ኬሚካል ነው ማለት ዊዝ ኬሚካል ሴክሬሽን ነው ማለት ነው ሜሴጁን የሚያስተላልፉት ማለት ነው። ሶ ዘይ ሬጉሌት ኢሚዩን ሪስፖንስ ኢንፍላሜሽን ኤንድ ሴል ኮሚኒኬሽን። ሶ ታይፕ ኦፍ ሳይቶካይን ይላል። ሳይቶካይን ፕሌይ ክሩሻል ሮል ኢን ቦዝ ፕሮቴክቲንግ ዘ ቦዲ ኤንድ ኮዚንግ ኢንፍላሜሽን ሪሌትድ ዲዚዝ ኢፍ ኖት ፕሮፐርሊ ሬጉሌትድ ማለት ነው። ሬጉሌትድ ኢንተርሎኪን አለ፣ ኢንተርፌሮን አለ፣ ቲዩመር ነክሮሲስ ፋክተርስ፣ ኬሞካይን አለ፣ ኮሎኒ ስቲሙሌቲንግ ፋክተር አለ። እነዚህ ሁላ ምንድን ናቸው? ሳይቶካይን ናቸው ማለት የተለያየ ምን አላቸው? ሮል አላቸው ማለት ነው። ለምሳሌ ኢንተርሎኪን ስናይ ሬጉሌት ኢሚዩን ሴል ግሮዝ ኤንድ ዲፈረንሺዬሽንን ሬጉሌት የሚያደርግ ሳይቶካይን ነው። ኢንተርፌሮን ስንል ደግሞ ሄልፕ ፋይት ቫይረስ ኤንድ አክቲቬት ኢሚዩን ሴልስ። ብዙ ጊዜ ኢንተርፌሮን እንደሚያው ኢንተርፌሮን የሚለቁት ማለት ብዙ ጊዜ በቫይረስ የተጠቁ ሴሎች ናቸው ማለት ነው። ኢንተርፌሮን የሚለቁት ማለት ነው በቫይረስ የተጠቁ ሴሎች ናቸው ማለት ነው። ኢንተርፌሮን ቲዩመር ነክሮሲስ ፋክተር ስንል ፕሮሞት ኢንፍላሜሽን ኤንድ አፖፕቶሲስ። አፖፕቶሲስ ማለት ያው ፕሮግራምድ የሆነ ሴል ዴዝ ነው ማለት ነው። ሰውነታችን ፕሮግራምድ ማለት ላይክ አስቦ አቅዶ የሚያደርገው የሴሎች አሟሟት ዊኮሊት አፖፕቶሲስ። የዚህ አፖፕቶሲስ አሁን ኦፖዚቱ ኔክሮሲስ የምንለው ነገር አለ። ላይክ ኔክሮሲስ ማለት ኢንፍላሜሽን ይኖራል ሴሉን ለመግደል ብዙ ነገሮች አሉ ማለት ነው። እና ኔክሮሲስ ስንል ኢት ኢዝ ኖት የኛ የሰውነታችን ፈቅዶ የሚያደርገው ነገር አይደለም ማለት ነው። ኖት የፕሮግራምድ ሴል ዴዝ ዌራስ አፖፕቶሲስ ስንል ፕሮግራምድ የሆነ ሴል ዴዝ ነው ማለት ነው። ኬሞካይን ስንል ዳይሬክት ኢሚዩን ሴል ቱ ኢንፌክሽን ሳይት ማለት ነው። ኬሞካይንስ ዳይሬክት ኢሚዩን ሴሉን ወደ ኢንፌክሽን ሳይቱ የሚወስዱ ናቸው። ኬሞካይን ኬሞታክሲስ ስንል ፕሮሰሱን ማለት ነው።
ፕሮሰሱ ነው ማለት ነው። ኮሎኒ ስቲሙሌቲንግ ፋክተር ስንል ስቲሙሌት ብለድ ሴል ፕሮዳክሽን፣ ብለድ ሴል ፕሮዳክሽንን ስቲሙሌት የሚያደርጉ እነዚህ ምንድን ናቸው? ኬሞካይን ናቸው ወይም ሳይቶካይን ናቸው ማለት ነው። ኦርጋን ኤንድ ቲሹ ኢንቮልቭድ ኢን ኢሚዩን ሲስተም፣ ኢሚዩን ሲስተም ላይ ኢንቮልቭድ የሚሆኑት ኦርጋን እና ቲሹ ስንል አንደኛ ላይክ ፕራይሜሪ ሊምፎይድ ኦርጋን የምንላቸው ነገሮች አሉ። ፕራይሜሪ ሊምፎይድ ኦርጋን ዌር ኢሚዩን ሴል ዴቨሎፕ የሚያደርግባቸው ማለት ነው ፕራይሜሪ የምንላቸው። ሰከንደሪ የምንላቸው አሉ። ሰከንደሪ የምንላቸው ኢሚዩን ሴሉ ከአንቲጂኑ ጋር ፋይት አድርጎ ማለት ነው ሪስፖንስ የሚሰጥበት ቦታ ነው ሰከንደሪ። ሰከንደሪ ሊምፎይድ ኦርጋን በሌላ ጦር ሜዳ ማለት ይቻላል ማለት ነው። ጦር ሜዳ። ፕራይሜሪ ሊምፎይድ ኦርጋን ግን ምንድነው ማለት ነው? ላይክ የውትድርና ማሰልጠኛ ተቋም አለ አይደለ? ላይክ እንትና የሚባለው ማለት ነው ሸለቆ ማን ሸለቆ ነው የሚባለው? ላይክ እንደዛ ማለት ነው። ኢትዮጵያ ላይ ስናየው ልክ በቃ ማለት የሆነ የጦር ካምፕ እንደ ማለት ነው። ያ የጦር ካምፕ ላይ ወታደሮች ለጠላታቸውን እንዴት መዋጋት እንደሚችሉ ራሳቸውን የሚያሳድጉበት የሚያበለጸጉበት ራሳቸውን ለዛ ፕሪፔር የሚያደርጉበት ቦታ ሲሆን ሰከንደሪ የምንለው ፋይቲንግ ዞኑ ነው። ፋይቲንግ ፊልዱ ማለት ነው። ፋይት የሚያደርጉበት ቦታ ነው። ሶ ፕራይሜሪ ሊምፎይድ ኦርጋን ላይ ምንን ይይዛል? ቦን ማሮ እና ታይመስን ይይዛል። ሜንሊ ቦን ማሮ ስንል ይህ እዚህ ጋር ኦርጋን ላይ ቦን ማሮ ላይ ፕሮዲውስ ኦል ብለድ ሴል ኢንክሉዲንግ ዋይት ብለድ ሴል ቢ ሴል ማቹር ሂር። እዚህ ጋር አብዛኛው ብለድ ሴሎች ፎርም የሚሆኑበት ነው። ደግሞ ቢ ሴል ማቹር የሚያደርገው እዚሁ ነው። ወይራስ ቲ ሴል የምንለው ግን የደብሊው ቢሲ አንዱ ኮምፖነንት የሆነ ቲ ሊምፎሳይት የት ይሄዳል? ማቹር ለማድረግ ራሱን ታይመስ ላይ ይሄዳል ማለት ነው። ታይመስ ጋር ይሄዳል። ሰከንደሪ ሊምፎይድ ኦርጋን የምንላቸው ኢሚዩን ሪስፖንስ ኦከር የሚያደርግበት ኢሚዩን ሪስፖንስ የሚሰጥበት ቦታ ነው። ሶ እነዚህ ሰከንደሪ ሊምፎይድ ኦርጋን ምን ይይዛል? ሊምፍ ኖድን፣ ስፕሊንን፣ ቶንሲል ኤንድ አዲኖይድ፣ ፔርስ፣ ፓችን፣ ሙከስ መምብሬን፣ አፔንዲክስ እነዚህ ሁላ ነገሮች ይይዛል ማለት ነው። እነዚህ ሁላ ነገሮች ሴልስ ኢንቮልቭድ ኢን ኢሚዩን ሲስተም፣ ሴልስ ኢንቮልቭድ ኢን ኢሚዩን ሲስተም፣ ኢሚዩን ሲስተም ላይ ኢንቮልቭድ የሚያደርጉ ሴሎች ላይክ ኒውትሮፊል አለ፣ ኪል ኤክስትራስ ባክቴሪያ፣ ፈንጋይን፣ ፎሬን ደብሪስን የሚገል ነው ኒውትሮፊል። ሊምፎሳይት አለ። ብዙ ጊዜ ሊምፎሳይቶች ስንል የሚይዘው ብዙ ጊዜ ቲ ሊምፎሳይት፣ ቢ ሊምፎሳይት እና በተጨማሪ ናቹራል ኪለር ሴልን ይይዛል። ናቹራል ኪለር ሴል። ሶ ኢዝኖፊል የምንለው ብዙ ጊዜ ካንሰር ሴሎችን እና ፓራሳይቶችን ፋይት የሚያደርግ የኛ የኢሚዩን ሴላችን ነው። ኢሚዩን ሴላችን ነው። ባዞፊል ፕሮዲውስ አለርጂክ ሪስፖንስ ነው። ብዙ ጊዜ ባዞፊል የሚሰጠው አለርጂክ ሪስፖንስ ላይ ካፊንግ ሊሆን ይችላል። ራኒ ኖዝ አፍንጫው በጣም አፍንጫው ውሃ ካፍንጫው መውጣት ማለት ነው። ራኒ ኖዝ የምንለው ያ ነው። ሞኖሳይት የምንለው ነገር አለ። ላይክ አሁን ብዙ ጊዜ ሰዎች ሲያለቅሱ አብሮ ንፍጥ ራኒ የሆነ ነገር በአፍንጫቸው ይወጣል። ለምን ይመስላችኋል? እዚህ ጋር ላክሪማል ግላንድ አለች። ያቺ ላክሪማል ግላንድ ታመነጫለች ማለት ነው። ቲር ካመነጨች በኋላ ወደ ናዛል ካቪቲ ይመጣል ማለት ነው። ሱሩ ናዛል ካቪቲ በአፍንጫችን እንዲወጣ ያደርጋል ማለት ነው። ምኑ እንባው ነው የሚወጣው እንጂ ንፍጥ አይደለም አሁን እዛ ጋር የሚወጣ ማለት ነው። እሺ ሞኖሳይት የምንላቸው አሉ። ዲፌንድ ኢንፌክሽን ኤንድ ክሊኒንግ ዳሜጅድ ሴል ማለት ነው። ኢንፌክሽን የሚከላከሉ ወይም የሞት ሴሎች የሚያስወግዱ ሞኖሳይት እንላቸዋለን። ዴንድራይቲክ ሴል ፕሬዘንት አንቲጂን ቱ አዘር ኢሚዩን ሴል፣ ለሌሎች ኢሚዩን ሴሎች አንቲጂን የሚያቀርቡ ዴንድራይቲክ ሴል እንለዋለን። ማስ ሴል ዲፌንድ አጌንስት ፓራሳይት ኤንድ ኢሚዲየት አለርጂክ ሪአክሽን። ናቹራል ኪለር ሴል ሪኮግናይዝ ኤንድ ኪል ቫይረስ ኢንፌክትድ ሴል ኦር ቲዩመር ሴል፣ በቫይረስ የተጠቁ ሴሎች ወይም ቲዩመር ሴሎችን የሚከላከልልን በመግደል ደረጃ ማለት ነው። ናቹራል ኪለር ሴል የምንለው ነው ማለት ነው። ናቹራል ኪለር ሴል የምንለው ነው ማለት ነው። እሺ ሆስት ዲፌንስ ሜካኒዝም ያው ይሄ ኮመን የታወቀ ነው። ሆስት ዲፌንስ ሜካኒዝማቸው ሁለት ናቸው። አንደኛው ኢንኔት ነው፣ ሌላኛው አኳየርድ ነው ማለት ነው፣ ወይንም አዳፕት የምንለው። ኢንኔት ላይ ሁለት ነገሮችን ማየት ይቻላል። ፈርስት ላይን ኦፍ ዲፌንስ እና ሰከንድ ላይን ኦፍ ዲፌንስ። ፈርስት የምንለው እነዚህ ሰውነታችን ላይ እንደ ባሪየር የሚያገለግሉ ማለት እንደ ባሪየር ማለት ላይክ እንደ ፍተሻ በሉት ፍተሻ እንደዛ የሚያገለግሉ ማለት ሰውነታችን ላይ ኤክስተርናል ሰርፌስ ላይ ሊገኙ የሚችሉ ላይክ ፊዚካል ባሪየር የምንለው አለ፣ ኬሚካል ባሪየር አለ፣ ጄኔቲክ ባሪየር አለ። ያው ኤክስተርናል ሰርፌስ ላይ ባይገኙም ብቻ ላይክ የሚከልሉ ማለት ነው። የሚከልሉ እንደማለት ነው። ከለላ ላይክ ፍተሻ በሉት የሆነ አሁን ለምሳሌ ዩኒቨርሲቲ ለመግባት ውጭ ላይ ትፈተሻል ላይክ እንደዛ እንደማለት ነው። ይሄም ኢኔት ኢሚዩኒቲ የምንለው ፈርስት ላይ ነው፣ መጀመሪያ የሚሰጥ ሪስፖንስ ነው። ነን ስፔሲፊክ ነው።
ለሆነ ነገር ታቅዶ ተዘጋጅቶ ሳይሆን ማንኛውም የመጣ ነገር የሚሰጥ ሪስፖንስ እንደማለት ነው። ሶ ፈርስት ላይ እና ሰከንድ ላይን ላይ ላይክ ኢንፍላማቶሪ ሪስፖንስ ሊሆን ይችላል። ላይክ ኢንፍላማቶሪ ሪስፖንስ ስንል የአምስቱን ሃልማርክስ ኦፍ ኢንፍላሜሽን ነገሮችን በመፍጠር ማለት ነው የሚሰጥ ሪስፖንስ። ላይክ ስዌል ሊያደርግ ይችላል ያ የተጎዳው አካል ላይ ወይንም የሆነ ፎሬን ቦዲ የገባበት ላይ ሬድነስ ሊኖር ይችላል። ሬድነስ ዋርም ሊኖር ይችላል። ላይክ ሂት የምንለው ማለት ነው። እንደዛ ነገሮች ስዌል ሊያደርግ ይችላል። ያ ፎሬን ቦዲ የገባበት ነገር ፋንክሽን ሉዝ ሊያደርግ ይችላል። ልክ እንደዚህ አይነት ነገር ማለት። ሌላኛው ፋጎሳይቶሲስ፣ ኮምፕሊመንት፣ ኢንተርፌሮን እነዚህ ሰከንድ ላይን ኦፍ ዲፌንስ ናቸው። ፈርስት ላይን ላይክ ባሪየሮች ናቸው። ላይክ ለምሳሌ ፊዚካል ባሪየር ላይክ ስኪን መውሰድ ይቻላል። ኬሚካል ባሪየር ላይክ ኬሚካል ላይክ ለምሳሌ አሲድ ሴክሬሽን መውሰድ ይቻላል። ኤችሲኤል ለምሳሌ ማለት ነው። ጂኤ ላይ የሚመረተውን ኤችሲኤል። ሆስት ዲፌንስ ላይ ስናይ ሌላኛው ከኢኔን ቀጥሎ አኳየርድ ነው ወይንም አዳፕቲቭ ነው። አዳፕቲቭ የሚሰጠው ሪስፖንስ ብዙ ጊዜ እኛ ኢሚዩኒቲያችን ማለት ነው። ማለት ለምሳሌ የሆነ ፎሬን ቦዲ ሲገባ ማለት ነው። ያ ፎሬን ቦዲ ሲገባ ፈርስት የሚሰጠው ሪስፖንስ ኢኒኔት ነው። ላይክ ኢኒኔቱ ፈርስት ላይን ኦፍ ዲፌንስ እና ሰከንድ ላይን ኦፍ ዲፌንስ አለ። ከነዛ ደግሞ ይሄ ነገር ካመለጠ ከሄደ ማለት ነው ሰርድ ላይን ኦፍ ዲፌንስ ላይክ ሴሎች አክቲቬት ሆነው ሴሎቹ ሪስፖንስ የሚሰጡ ከሆነ ሴሎቹ የገባውን አካል የሚገሉ ከሆነ ላይክ ሳይቶቶክሲክ ቲ ሴል ሚዲየትድ ወይንም ላይክ ሴል ሚዲየትድ ኢሚዩኒቲ የምንለው ነገር አለ። ከዛ ውጭ ደግሞ ያ ሴሉ ደግሞ አክቲቬት ሆኖ ሌላ አንቲበዲ ተመርቶ ምናምን የሚሰጥ ከሆነ አንቲበዲ ሂውመራል ሚዲየትድ ኢሚዩን ሪስፖንስ የምንለው ነገር አለ። ነገር ግን ይሄ በዛ ሳይሆን ላይክ እንዴት ብለን መክፈል ይቻላል? ናቹራሊ አኳየርድ እና አርቲፊሻሊ አኳየርድ ብለን መክፈል እንችላለን። ናቹራሊ አኳየርድ የምንለው ባይ ኔቸር አኳየርድ ለምሳሌ ላይክ ኢንፌክሽኑ እኛን ሲያጠቃን የኛ ኢሚዩን ሲስተም አክቲቪቲ ይሆናል። ያ ኢሚዩን ሲስተም ምንድነው? አዳፕቲቭ ነው። ምክንያቱም ለምን መሰላችሁ? አሁን ለምሳሌ የሆነ ፎሬን ቦዲ ከሰውነታችን ሲገባ የኛ ሴሎች ማለት ሚሞሪ ሴል የሚባሉ አሉ። እነዛ ሚሞሪ ሴሎች ይቀመጣሉ። መጀመሪያ ማለት የኛ የሆነ ፎሬን ቦዲ ሲገባ አንቲበዲ ተመረተ። የአንቲበዲ ፈርስት ሪስፖንስ አይሰጥም። ዘን ይቀመጥና ሚሞሪ ሴል ላይ ይቀመጥና የአንቲቦዲ ማለት ነው ፈርስት ሰከንድ ላይ ሲመጣ ያ ነገር ማለት ነው ሪኮግናይዝ ይደረጋል። ከዚህ በፊት ይሄ ነገር መጥቷል፣ ለዚህ የተዘጋጀው ይሄ ነው ተብሎ በዛ በተዘጋጀው ነገር አዲስ ሌላ ካስኬድ ኦፍ ሪያክሽን ተካሂዶ ሌላ ጠመንጃ ከመዘጋጀቱ በፊት መጀመሪያ በተዘጋጀው ጠመንጃ ይመታል ማለት ነው። ልክ እንደዛ ነው። አክቲቭ የምንለው ላይክ ኢንፌክሽኑ ነው። ፓሲቭ የምንለው ደግሞ ከማዘሩ የሚወስደው አንቲበዲ ማለት ነው። ከማዘሩ ፓስ የሚያደርግ አይጂጂ አንቲበዲ አለ። 5 ናቸው ኢሚዩኖግሎቡሊን የምንላቸው። ሶ አይጂጂ ከማዘር ወደ ፌተስ ስሩ ፕላሴንታ ትራንስፈር ይሆናል ማለት ነው። ያ እንደ ማለት ነው። ሌላኛው አኳየርድ አርቲፊሻል የምንለው አርቲፊሻል አኳየርድ የምናደርገው ደግሞ እንዴት ነው? አንደኛው ቫክሲኔሽን ነው። ቫክሲን ማለት ምን ማለት መሰላችሁ? ሊሞቱ የተቃረቡ ነገር ግን ሰውነታችን ላይ በሽታ ሊያመጡ የማይችሉ ማይክሮ ኦርጋኒዝሞች ሰውነታችን ላይ ይወጋል ማለት ነው። ሲወጋ የኛ ሰውነት ማለት ነው ያመርታል። ለዛ ለተወጋው ማይክሮ ኦርጋኒዝም ያ ማይክሮ ኦርጋኒዝም ሰርፌሱ ላይ አንቲጅን ስለሚኖረው አንቲጅን ፕሮቲን ስለሚኖረው ለዛ አንቲቦዲ ይመረታል ማለት ነው። ያ አክቲቭ ነው። ፓሲቭ ምን መሰላችሁ? ቀጥታ ዝም ብሎ አንቲቦዲ ይሰጣል። አንቲጅኑ ከመሰጡ በፊት አንቲቦዲው ተሰጥቶ የሚሰጥ ሪስፖንስ ያ ፓሲቭ ነው ማለት ነው። ልክ እንደዚህ ነው። በቃ በጠቅላላ ስለ ኢሚዩኒቲ ስለሚሰጥ ሪስፖንስ ስናወራ ኢኒኔት እና አዳፕቲቭ። ኢኒኔት ላይ ሁለት ነገሮች ማየት ይቻላል። አንደኛ ባሪየሩን ከባሪየሩ ካለፈ በኋላ ላይክ ባይ ፋጎሳይቶሲስ ባይ ኢንፍላማቶሪ ሪያክሽን ባይ ዲፈረንት ኮምፕሊመንት ፕሮቲን አክቲቭ በማድረግ ሊሆን ይችላል። በእንደዚህ አይነት ነገር የሚደረግ ሪስፖንስ የሚደረግ ግድያ ማለት ነው። ጠላታዊ ግድያ ያ ምን እንለዋለን? ኢኒኔት እንለዋለን። ወይራስ አዳፕቲቭ የምንለው ኢኒኔትን ፓስ ካደረገ በኋላ ሰከንድሊ ያ ማይክሮ ኦርጋኒዝም ፈርስት አታክ ሲያደርገን ሳይሆን ሰከንድ አታክ ሲያደርገን ስሩ ፈርስት አታክ ባደረገን ሚሞሪ ሴሎች አማካኝነት ሚሞራይዝ ተደርጎ የሚሰጥ ሪስፖንስ ሰከንድ ላይን ኦፍ ዲፌንስ እንለዋለን ማለት ነው። ሶ በቀጣይ ታይፕ ኦፍ ኢሚዩኒቲ እንቀጥላለን። እስከዚህ ግልጽ ያልሆነ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ቫይራል እንዲወጣ እባካችሁን ኮፒ ሊንክ ሼር እያደረጋችሁልኝ
ቪዲዮ በቀጣይም እንድቀጥል ከፈለጋችሁ ኮሜንት ላይ በቀጣይ ስራልን የሚል ነገር አስቀምጡልኝ። እኔም መስራቴን እቀጥላለሁኝ ማለት ነው፣ ከዚህ በተሻለ መንገድ ማለት ነው። ለዛሬ አመሰግናለሁ። ደህና ዋሉ።